Okay, hello guys. ዛሬ ስለ ፐርሰናል ፕሮናውን ወይም የሰው ለሰው የምንጠቀመው ተውላጠ ስም እናያለን ማለት ነው። For example, የመጀመሪያ it is personal pronouns are used for specific people or thing ነው። ኤግዛምፕል አይ ስንል እኔ ማለቴ ነው። አይ ሚ ደግሞ ስል እኔን ማለቴ ነው። ሁለተኛ ላይ እንደምትመለከቱት ዩ ስል አንተ ኦር አንቺ ማለቴ ነው። ኦር ደግሞ አንተን ወይም ደግሞ አንቺን ማለቴ ነው። ሂ ደግሞ እሱ ነው። ሂም ደግሞ እሱን ማለት ነው። ሺ ደግሞ እሷ ሲሆን ሄር ደግሞ እሷን ነው። ኢት ደግሞ እሱ ሲሆን ለነገር፣ ለእቃ፣ ለእንስሳት አይነት ኢት እንጠቀማለን። ዊ ደግሞ እኛ ነው። አዝ ደግሞ እኛን፣ ዘይ ደግሞ እነሱ ነው። ዘም ደግሞ እነሱን ነው ማለት ነው። ሶ እንደዚህ አይነት ኮንቴንት እንዲደርሳችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ ጋይስ። ይሄ ፓርት 3 እንግሊዝኛን በነፃ ቲክቶክ ላይ ኦር ዩቲዩብ ላይም የማስተምርበት ነው። ባይ ባይ።